ሰላም ቤተሰብ ወደ መኪያ ቻናል ቤተሰቦች እንዴት ናችሁ? ሰላም መጣችኋል። እንኳን ሰላም መጣችሁ። ቻናሎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እስኪ ተቀላቀሉ ቤተሰቡን። በጣም ነው የማመሰግናችሁ። ይህን የመሰለ ብሪያኒ እንዲሰራላችሁ ከፈለጋችሁ በኮሜንት አሳውቁኝ። ይህን የመሰለ ቀሽት ብሪያኒ ሰርቼላችኋለሁ። እስኪ አበረታቱኝ። ቤተሰብ ብትሆኑ በጣም ደስ ይለኛል። እኔም ቤተሰቦቻችሁ ይሆናለሁ ማለት ነው። አትጥፉ ቤተሰብ ሆኖ ብያችኋለሁ። እያንዳንዳችሁ መታችሁ ኮሜንት ጻፉ። በኮሜንታችሁን ይዤ ደግሞ እናንተን ገብቼ እናንተም ቀባችኋለሁ ማለት ነው። ስወዳችሁ ሳከብራችሁ በጣም ነው የማመሰግናችሁ። ግን ሁላችሁንም አንዳንድ ኮሜንት የምጽፉ ልጆች አላችሁ እና በጣም የለፋሁበት ውጤቴ ነው። እስኪ አበረታቱኝ። ይሄ ውጤቴ ማለት ነው የወላችሁ ታውቃላችሁ። በተለይ ምግብ የምትሰሩ ልጆች ድካሙን ታቁታላችሁ፣ እንፋሎቱን ታቁታላችሁ። ምግብ ስትሰሩ ግን አቀነባብሮ ምናምን ለመለቀቅ ማለት ነው ቪዲዮ ኤዲት ማድረግ በጣም ሰዓት ስለሚፈልግ እንደዚህ አጭሩን ለቅቄላችኋለሁ። እንግዲህ አትፍረዱብኝ። ሙሉውን እንዲለቅላችሁ ከፈለጋችሁ እንደምን ሆኜ እለቅላችኋለሁ። ኮሜንት ላይ አሳውቁኝ ማለት ነው። እንደዚህ የሚያምር መስራት ከፈለጋችሁ ቤተሰቦቼ ይላችኋለሁ። ቡካሪ መንዲያ ነው እና ይሄ ማውራው የነበረው ቅርታ በመሀል ልጅቷ ገብታብኝ ነው። ምንድነው ዛሬ የሰራሽው ስትለኝ በካሪ ወይም እንዲህ ብያታለሁኝ። ይሄ ደግሞ ማለት ነው እኔ ነኝ ያለ ብሪያኒ ነው። ወላሂ በጣም ጣፍጥ፣ በጣም ነው የሚያምረው። እንደምታዩት እንደዚህ ፍርክር ክስክስ ያለ ምንም አይነት ፊልተር ያልተጠቀምኩበት በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እውነት ለመናገር እኔ ለራሴ መሰክር ያለው ዛሬ እናንተ ምን እንደምትሉ አላውቅም። እና ማሻአላህ እላችኋለሁኝ። እስኪ